በቅድስና። ሰላም ውድ የዝዑቱ ሚዲያ ተከታታዮች እንደምን ከረማችሁ? አሜን። በቸርነቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ዓለም የተመሰገነ ይሁን። ቅድስት የዐቢይ ጾም ሁለተኛ ሳምንት እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንም። ከቅዱስ ያሬድ በተገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሰረት የዐቢይ ጾም ሁለተኛ ሰንበት ቅድስት ትባላለች። ቅድስት ማለት የተቀደሰች፣ የተለየች ማለት ነው። በዚህ ዕለት በቤተክርስቲያን በቅዳሴና በማህሌት ሰዓት የሚነበቡ የሚዜሙ የቅዱሳት መጻሕፍት ምንባባት ስለ ቅድስናና ስለ ቅድስና ሥራ ይሰብካሉ። ይህች ሰንበት ቅድስት የተባለችው በባህሪው ቅዱስ የሆነ አምላካችን እግዚአብሔር ዓለምን ወይም ሰውን ለመቀደስ ሲል ወደ ምድር መምጣቱን የቅድስና አብነት የሆነን ዘንድም በስጋው ወራት እንደ ሰውነቱ በጎ ምግባራትን መስራቱን የቅድስና ተግባር መገለጫ የሆነ ጾምንም መጾሙን ለማስረዳት ነው። በዚህች ሰንበት እግዚአብሔር ቅዱስ በመሆኑ የተቀደሰ ነገር ያስፈልገዋልና ሰው ሁሉ በቅድስና መንገድ በመመላለስ የክብሩ ባለቤት የመንግስቱ ወራሽ እንዲሆን ቤተክርስቲያን ታስተምራለች። እግዚአብሔር እኔ ቅዱሳን ነኝና እናንተም ቅዱሳን ሁኑ በማለት ስለማስተማሩ በሊቃውንተ ቤተክርስቲያን ትምህርት ይሰጥበታል። ከዚህ በተጨማሪም ይህች ዕለት ቅድስት የተባለችው የተቀደሰች ዕለት የሰንበትን ክብር ለማስገንዘብ ነው። ከዋዜማው ጀምሮ የሚዘመረው ጾመ ድጓ የአምላካችንን ቅድስና እና ሰንበትን ቀድሶ በፈቃዱ እንደሰጠን የሚያነሳው ክፍል ነው። ይህም ከጾመ ድጓው ዛቲ ዕለት ቅድስት ይእቲ ሰንበትየ ቅድስትየ እንተ አይረፍኩ ቅዱሳነ ኩኑ እስመ አነሂ ቅዱስ አነ አብ ቀደሳ ለሰንበት የሚል ሲሆን ትርጉሙም ይህች ቀን የተቀደሰች ናት፣ ያረፍኩባት ቅድስት ሰንበት ናት። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። አብ ሰንበትን አከበራት ቀደሳት የሚል ነው። ቅድስት የሚለው ስያሜም ሰንበት የእረፍታችን ቀን እንድትሆን በኦሪትም በሐዲስም እግዚአብሔር የባረካት የቀደሳት ዕለት መሆኗን የሚያመለክት ነው። ሰው ለዚህ ለስጋዊ ሕይወቱ የሚያስፈልገውን ለማግኘት መስራት እንደሚጠበቅበት ሁሉ መንፈሳዊ ሕይወቱን ለማጽናትና ቅድስናን ገንዘብ ለማድረግ ደግሞ ከአምላኩ ጋር ያለው ግንኙነት ወይም ህብረት ፍጹም የጠበቀ ሊሆን ይገባል። ይህንንም ማድረግ የሚቻለው ከኃጢአት ስራ በመራቅ ብቻ ሳይሆን መንፈሳዊ ትሩፋትን በመስራት ጭምር ነው። በጌታችን ትምህርት፣ በሐዋርያት ስብከት፣ በሊቃውንት ትርጓሜ፣ በቅዱሳን ሁሉ ሕይወት የተገለጡት የመንፈስ ፍሬዎች ጾም፣ ጸሎት፣ ስግደት፣ ምጽዋት ወዘተ ገንዘብ ማድረግ ናቸው። እነዚህ ተግባራት የሰውን ወይም የክርስቲያንን ሰውነት ለመንፈሳዊነት የሚያበረቱ ናቸው። በቤተ ክርስቲያን አስተምህሮ አራቱ ዋና ዋና መንፈሳዊ ትሩፋቶች የሚባሉት ጾም፣ ጸሎት፣ ስግደት፣ ምጽዋት ሲሆኑ የእነዚህም መሰረታዊ ዓላማ እንደሚከተለው ቀርቧል። ጾም ለእግዚአብሔር የመታዘዛችን ማሳያ ነው። ጾም እግዚአብሔር ራሱ ባርኮ የሰጠን ትእዛዝ ነው። ራሱ መድኃኒታችን ኢየሱስ ክርስቶስ ጾሙ ጾምን ቀድሷልና ማቴዎስ ምዕራፍ 4 ቁጥር 1። እንዴት መጾም እንዳለብንም አብራርቶ አስተምሮናል። ማቴዎስ ምዕራፍ 6 ቁጥር 16። ለአዳምና ለሔዋን በመጀመሪያ የተሰጠው ከዚህ ዛፍ አትብሉ የሚለው ዘፍጥረት ምዕራፍ 3 ቁጥር 1 ትእዛዝ የጾም የመጀመሪያው መሰረት ነው። ስለዚህ ጾም መጾም መታዘዝ ነው፣ አለመጾም ደግሞ አለመታዘዝ አመፀኝነት ነው። ጌታችንም ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብሏል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይህ አባትህም በግልጥ ይከፍልሃል። ማቴዎስ ምዕራፍ 6 ቁጥር 16 በማለት የጾምን ትእዛዝ ሰጥቶናል። ራሱም በገዳመ ቆሮንቶስ ጾሙ አርአያ ሆኖናል። ማቴዎስ 4 ከቁጥር 1 እስከ ቁጥር 11። ክርስቲያን ቤተ ክርስቲያን በሰራችው ስርዓት መጾም ይገባዋል። በህመምና ይህንን በመሳሰለው ምክንያት መጾም ካልቻለ ደግሞ የሚችለውን ያህል ሊጾም ይገባዋል።
ጾም በፈቃድ ስለሚደረግ መታዘዝ ነው። ያለ ፈቃድ ከሆነ ግን ረሃብ ነው። ለሕጉ በፈቃዳችን በመታዘዝ የቅድስና ባህሪ ተካፋዮች እንሆናለን። ጸሎት ከእግዚአብሔር ጋር መግባቢያ ቋንቋ ነው። ሰው ከአምላኩ ጋር የሚነጋገረው በጸሎት ነው። ሰው የሚፈልገውን ነገር ከእግዚአብሔር የሚጠይቀው ለተደረገለትም ነገር ሁሉ ምስጋናን የሚያቀርበው በጸሎት አማካኝነት ነው። ሰው በሃይማኖት ሲኖር ከአምላኩ ጋር መነጋገር አለበት። በስውር ላለው አባትህ ጸልይ ማቴዎስ ምዕራፍ 6 ቁጥር 6 ከቁጥር እስከ 9 የተባለው ለዚህ ነው። አለመጸለይ ማለት ከእግዚአብሔር ጋር ግንኙነት ማቆም ነው። ሰው ከአምላኩ ጋር ካልተገናኘ ደግሞ በራሱ ደካማ ፍጡር ነው። ሰው ቤተክርስቲያን ባስቀመጠችው የጸሎት ስርዓት ሊመራ ያስፈልገዋል። በተለያየ ምክንያት ያንን ማድረግ ካልቻለ ግን የሚችለውን ያህል ሊጸልይ ይገባል። ስለዚህ ጸሎት ሰውና እግዚአብሔርን የምታገናኝ ዋና መግባቢያ ናት። የማይግባባ ሰው በሕይወት የሌለ ብቻ ነው። መናገር የማይችልም ቢሆን በምልክት ይግባባል። ጸሎት ወይም ከእግዚአብሔር ጋር መነጋገሪያ በሕይወት መኖራችንን ያሳያል። ስግደት ለእግዚአብሔር የመገዛታችን መገለጫ ነው። የአምልኮ ስግደት በደሙ ለገዛን እኛም እንደምንገዛለት ማሳያ ነው። እርሱንም እንደምናመልክ ማስረገጫ ነው። የማይሰግድ አይገዛምና። ስግደት አምላካችንን እንደምናከብረው እንደምንወደው የምንገልጽበት መንገድ ነው። 3 ደቂቅ ለጣዖት አንሰግድም ያሉትም ለዚህ ነው። ዳንኤል ምዕራፍ 3 ቁጥር 8። ሰው በፍርሃት ሆኖ ለእግዚአብሔር ሊሰግድ ይገባል። ለዚህ ነው በቅዳሴ ሰዓት በፍርሃት ሆናችሁ ለእግዚአብሔር ስገዱ የሚባለው። ሰማያዊያን መላእክት ሳያርፉ እንደሚሰግዱለት እኛም በምድር ስንሰግድ የእርሱና በእርሱ መሆናችንን እንገልጻለን። ራእይ ምዕራፍ 4 ከቁጥር 4 እስከ 8። ስግደት የአምልኮ መግለጫ ነው። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ማቴዎስ ምዕራፍ 6 ቁጥር 24 እንዳለው የአምልኮ ስግደት ለእግዚአብሔር የመገዛታችን መገለጫ ስለሆነ ለእርሱ ብቻ የሚቀርብ ነው። በቅዱሳት መጻሕፍት የተመዘገቡት በቤተ ክርስቲያን የምንፈጽማቸው ለቅዱሳን የሚደረጉ ስግደቶች የጸጋ እንጂ የአምልኮ ስግደቶች አይደሉም። ምጽዋት በሰማያት የሚኖረን መዝገብ ነው። ምጽዋት ወደ ሰማያዊ ቤታችን ስንሄድ የሚጠቅመን መዝገብ ወይም አካውንት ነው። ምጽዋት ብልና ዝገት የማያጠፋው ሌባም የማይሰርቀው ሰማያዊ መዝገብ ነው። በፍርድ ቀን ዋስትና የሚሆነንን መዝገብ ነው። ማቴዎስ ምዕራፍ 6 ቁጥር 19። በምድር መዝገብ ወይም የባንክ አካውንት እያልን በሰማይ ግን መዝገብ የሌለን መሆን የለብንም። ዘወትር በሰማያዊው መዝገብ ምን አለኝ እያልን ራሳችንን እንጠይቅ ይገባል። በምድር ሌላውን ጠቅሞ በሰማይ ራሱን ይጠቅም ዘንድ ሰው ልቡ የፈቀደውን ያህል ምጽዋት በደስታ ይስጥ። ያለንን ማካፈል በሰማይ መዝገብ ማጠራቀም ነውና። ጌታም በወንጌሉ ብልና ዝገት የሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ፣ ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። ማቴዎስ ምዕራፍ 6 ቁጥር 19 እስከ ቁጥር 20 እንዳለው ምጽዋት የሰማይ መዝገባችን ናት። ቅድስት በተባለችው የዕለተ ሰንበት መዝሙር ከጾመ ድጓ ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ስራውንም ለአሕዛብ ንገሯቸው፣ ለስሙ ምስጋና አቅርቡ፣ ሰንበትን አክብሩ፣ እውነትንም አድርጉ፣ ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ፣ ክርስቶስ ወዳለበት ወደ ላይ አስቡ የሚል መዝሙር ትምህርት እናገኛለን። በዚህ ዕለት በቤተ ክርስቲያን እግዚአብሔር እሰ ሰማያተ ገብረ አሚን ወሰናይት ቅድሚሁ ቅድሳት ወእበየ ስብሐት ውስተ መቅደሱ እግዚአብሔር ግን ሰማያትን ሰራ፣ ምስጋና ውበት በፊቱ ቅዱስነት እና ግርማ በመቅደሱ ውስጥ ናቸው። መዝሙር 95 እስከ ቁጥር 5 የሚለው ምስባክ ከዳዊት ይሰበካል። እነዚህ መዝሙራት የእግዚአብሔርን ቅድስና እና የሰንበትን ቅድስና የሚገልጹ ሲሆን
የሰው ልጅም ቅድስናን የቅድስና ስራን ገንዘብ በማድረግ ማግኘት እንዳለበት ያስገነዝባሉ። በአጠቃላይ ጾም ለእግዚአብሔር የመታዘዛችን ማሳያ፣ ጸሎት ከእግዚአብሔር ጋር የምንግባባበት ቋንቋ፣ ስግደት ለእግዚአብሔር የመገዛታችን መገለጫ፣ ምጽዋትም ሰማያዊ መዝገባችን ናቸው። ሁሉም በነፍስም በስጋም ሰውን ይጠቅማሉ። መንፈሳዊ ትሩፋት የተባሉትም የጽድቅ በር ስለሆኑ ነው። በወንጌል ያመኑ ምዕመናን ራሳቸውን በምግባርም ካላነጹ እምነታቸው ከአጋንንት አይለይም። እነዚህ ትሩፋቶች ግን የስጋን ፈቃድ ለነፍስ በማስገዛት በእምነት የምናገኘውን ጽድቅ በልጅነት ገንዘብ እንድናደርግ የእግዚአብሔርን ፍጻሜ የሌለው ቸርነትንም እንድንጠባበቅ ይረዱናል። ሐዋርያው ቅዱስ ጳውሎስ እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና እንዳለው የተጠራነው ለቅድስና መሆኑን ማስተዋል ያሻል። ቅዱስ ጴጥሮስም ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም በአካሄዳችሁ ሁሉ ቅዱሳን ሁኑ፣ እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና እንዳለው የቅድስናን ስራ ዘወትር ገንዘብ ማድረግ ይገባል። ከኃጢአት በንስሐ ነጽተን መንፈሳዊ ትሩፋትን ሰርተን በእግዚአብሔር ቸርነት የዘላለም ሕይወትን እንድንወርስ የእርሱ ቅዱስ ፈቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር። አሜን። ይቆየን። ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ትሆኑን ዘንድ በትህትና እንጠይቃለን። በቅድስና በንጽሕና ተጠብቀሽ በቅድስና በንጽሕና ተጠብቀሽ እመቤታችን ቤተ መቅደስ ኖሽ እመቤታችን ቤተ